ጤና ይስጥልን ግብር ከፋዮቻችን፣ ይህ በገቢዎች ሚኒስቴር በምዕራብ አዲስ አበባ አነስተኛ ግብር ከፋዮች እየተዘጋጀ የሚቀርብላችሁ የዩቲዩብ ቻናል ነው። እኔ አሸብር ዳምጤ እባላለሁ። ኤክሳይዝ ታክስ ምንድን ነው የሚለው ምንነቱን እናያለን። በመጀመሪያ ኤክሳይዝ ታክስ ማለት በሀገር ውስጥ በተመረቱና ከውጭ በሚገቡ እቃዎች ላይ የሚጣል የታክስ አይነት ነው። ይህ የታክስ አይነት በተመረጡ እቃዎችና አገልግሎቶች ላይ የሚጣል ታክስ ነው። አገልግሎቶች ስንል በአዲሱ አዋጅ 1287/2015 ላይ የቴሌኮሙኒኬሽን የብሮድባንድ አገልግሎት የመሳሰሉ ተካተዋል። ይህም አዋጅ እንዲሁ ነፃ ያደረጋቸው እቃዎች አሉ። እንደ ቴሌቪዥን አንቴና እና ካሜራ እቃዎች ነፃ አድርጓል። 1186/2012 ላይ ያልተካተተ ስለነበር አገልግሎት ተብሏል። እቃዎች ስንል ደግሞ ያው ለሽያጭ የሚውሉ እቃዎች ናቸው። እነዚህ እቃዎች ሬታቸው ወይንም ምጣኔያቸው ከ5 እስከ 100 ይደርሳል። እንደገና የመኪና በሚሆንበት ጊዜ ደግሞ ከ5 እስከ 500 ይደርሳል። እነዚህ ናቸውና ከውጭ በሚገባበት ጊዜ የእቃው የስሌት መሰረት የሚሆነው በጉምሩክ አዋጅ መሰረት የሚሰላው የእቃው ዋጋ ነው። እንደገና ደግሞ የጉምሩክ ቀረጥ ሁለቱ የስሌት መሰረት ናቸው። ሲአይኤፍ ወይም ኮስት ኢንሹራንስ እና ፍራይት ሲደመር የጉምሩክ ቀረጥ ዲዩቲ በኤክሳይዝ ሬት መጠኑ ይሰላል ማለት ነው። ይህ ከውጭ በሚገቡ እቃዎች ላይ ነው። በሀገር ውስጥ በተመረቱ እቃዎች በፋብሪካ ውስጥ ከፋብሪካ ሲወጣ የታክስ መሰረቱ ይሰራል ማለት ነው። የስሌት መሰረት የሚሆነው ትክክለኛ የገበያ ዋጋ ይሆናል ማለት የሽያጭ ዋጋ ወይም የመሸጫ ዋጋ ወይም ትክክለኛ የገበያ ዋጋ ይባላል። ትክክለኛ የገበያ ዋጋ ማለት በሁለት ግንኙነት በሌላቸው ሰዎች መካከል የሚደረግ ግብይት ነው። ይህም ግብይት ትክክለኛ ማለት ግንኙነት በሌላቸው ሰዎች መካከል የሚደረግ ግብይት ስንል ለምሳሌ አንደኛው በአንደኛው ላይ ተጽዕኖ የማያደርግበት ወይም አንደኛው በአንደኛው ስር ያልሆነ ተጽዕኖ የማይደረግበት ለማለት ነው። ትክክለኛ የገበያ ዋጋ ይባላል ማለት ነው። ነገር ግን ሻጩ ትክክለኛውን የገበያ ዋጋ ወይም ከመሸጫ ዋጋ በታች አድርጎ ቢያሳውቅ ሌላ ምርት የሚያመርት በተመሳሳይ ፍቃድ የሚያመርት ሌላ አምራች የሚሸጥበት ዋጋ ትክክለኛ የገበያ ዋጋ ተደርጎ ይወሰዳል ማለት ነው። ኤክሳይዝ ታክስ ባህሪያት እናያለን። ምን አይነት ባህሪያት አለው ስንል አንደኛው የቅንጦት እቃዎች የሚባል ባህሪ ያላቸው። የቅንጦት እቃዎች ስንል መሰረታዊ ያልሆኑ ግን የኢኮኖሚ ደረጃ ለማሳየት የሚጠቀሙበት ነው። እነዚህ መሰረታዊ ስላልሆኑ ቁጠባን አያበረታቱም። ሁለተኛው ባህሪያታቸው ደግሞ ጉዳት የሚያስከትሉ ተብለው ይታወቃሉ። በተጠቃሚው በሚጠቀምበት ጊዜ በተጠቃሚው ጤና ላይ፣ ኢኮኖሚ ላይ እና ማህበራዊ ሕይወት ላይ ጉዳት የሚያስከትሉ ናቸው። ለምሳሌ እንደ አልኮልና ሲጋራን መውሰድ እንችላለን። ሌላ ሶስተኛው ባህሪያቸው ደግሞ ፍጆታቸው የማይቀንሱ ይባላሉ። እነዚህ ፍጆታቸው የማይቀንሱ የሚባሉት ለምሳሌ ዋጋቸው በጨመረ ቁጥር ፍጆታቸው እምብዛም ተፈላጊነታቸው የማይቀንሱ እቃዎች ናቸው። ለምሳሌ እንደ ጨው፣ ስኳር፣ ውሃ የመሳሰሉትን እቃዎች መጥቀስ ይቻላል። ስለ ባህሪያቸው ይህን ያህል ካል ለምን ይሰበሰባል ወደሚለው እንሄዳለን። ኤክሳይዝ ታክስ ለምን ይሰበሰባል ስንል አንደኛ ገቢ ለመሰብሰብ ነው። ገቢ ለመሰብሰብ እንግዲህ በባህሪያቸው እቃዎቹ ኤክሳይዝ እቃዎች ጉዳት የሚያስከትሉ ከሆኑ በጤና ላይ የሚያስከትሉት ጎጂን ለመቋቋም መንግስት የሚያወጣውን ወጪ ለመደጎም ይሰበሰባል ማለት ነው። ሁለተኛ ደግሞ የማህበረሰቡን ጤና ለመጠበቅ ተጠቃሚነታቸው እንዲቀንስ ማድረግ እንችላለን። ሌላኛው ሀብትን ለማደላደል ነው። ሀብትን ለማደላደል ስንል ቅንጦት እቃዎች የሚጠቀሙ ሰዎች ላይ ታክስ ተሰብስቦ መሰረታዊ የሆኑ ኢንፍራስትራክቸር መሰረተ ልማቶች ይሰራሉ ማለት ነው። ሌላኛው ደግሞ ለአካባቢ ጥበቃ ይውላል ማለት ነው። ለአካባቢ ጥበቃ ለምሳሌ እንደ ነዳጅና ፕላስቲክ አይነት ነገሮችን አጠቃቀማቸው እንዲቀንስ በማድረግ አካባቢ ጥበቃ ማስተካከል ይቻላል ማለት ነው። በዛሬው ዕለት ያየነው እንግዲህ ኤክሳይዝ ታክስን በተመለከተ ትርጉሙንና ባህሪያቶችን እንዲሁም ለምን ይሰበሰባል የሚለውን ነገር አይተናል። በሚቀጥለው በሌላ ፕሮግራም እስከምንገናኝ ስለተከታተላችሁ እናመሰግናለን።